ሰላም ሰላም ጤና ይስጥልኝ እንደምን አደራችሁ። እግዚአብሔር ይመስገን አለ። በሰሞኑ ያው የተለያዩ ነገሮችን እየሰማን እያየን ነው። ደብረ ጽዮን ትግራይን ገንጥለን ነፃ እናወጣለን አገር እንሆናለን እያለ እየዘመተብን ነውና እና በዶክተር አብይ በብልጽግና ፓርቲ ላይ የተለያዩ ጫናዎች በዚህም በዛም እየከፈቱ በውጭ ኃይሎች ጋር ተስማምቶ አገራችን ለማድከም አገራችን ወደ ታች ለመስመጥ ብዙ እየጣሩ ይገኛሉ። ግን ይሄ ዛሬ የቀጠለና ዛሬ የተጀመረ አይደለም። ከብዙ ጊዜያት በፊትም ተሰርቶ ተደክሞ ሁሉም በየአቅጣጫቸው የተወን ነገር አሁንም እየደገሙት ነው። ግን አሁንም በተአምር ማይሆን ነገር ኢትዮጵያን መገንጠል ማለት እንኳን አንተ ተውና በድሮ አሁን በሰለጠነን ዘመን ሳይሆን ዛሬ ያረከውን ነገር ዛሬ ዓለም ሁሉ ያያል። ሙሉ ዓለም በቅጽበት ያያል ምን እንደምትሰራ ምንም እንደምታረግ። በብዙ አቅጣጫ አድገናል። አሁን ደግሞ እንደ ድሮ አይደለም። ይሄ ማየው በተአምር ማይሆን ነገር ነው። ማንም የማይስማማ አንተም አረጋለሁ ብትል ማድረግ የማትችል ነገር ማለት ነው። እና እኔ ለትግራይ ህዝብ ማስተላለፍ የሚፈልገው ነገር ቢኖር እናንተስ ሰላማዊ ሰልፍ አትወጡም? ለምሳሌ ከኤርትራ ትምህርት መውሰድ ትችላላችሁ እኮ። ኤርትራ እኮ ዛሬ ከኢትዮጵያ እንትን እያለች ስሟ እየታወቀን አሁን እየታወቀ ነው እንጂ በዓለም እኮ አትታወቅም። የት እንዳለች እኮ ማንም አያውቃትም። ኤርትራ ብለህ ብትጠራ ማንም ሰው አያውቅም የት እንደሆነች ማለት ነው። እና ይሄን እያያችሁ የትግራይ ህዝብም ይሄ ሲደረግ ይሄ ሁሉ በእናንተ ግፍ እንዲደረግ ባለፈው አብቅቶ አሁንም ደግሞ እንዲደረግ በእናንተ ላይ እንዲደረግ ዝም የምትሉ የትግራይ አክቲቪስቶች ካሞን ወደዚህ ቢትመጡ ይሻላል። እና ለትግራይ ወንድሞቻችን ማስተላለፍ የሚፈልገው ነገር ቢኖር አሁንም ወደ ሲኦል እየሄዳችሁ አሁን ለምሳሌ አንተ ብትቆጠር 400 ህዝብ ማትሞላ ህዝብ ወይም 1 ሚሊዮን ማትሞላ ህዝብ I'm sorry for you guys። በጣም አዝናለሁ። በጣም ነው የምታሳዝኑ። ዶክተር አብይ እኮ እንደ ሌላ መንግስት ትዕግስተኛ መንግስት ስለሆነ ግጭትን ስለማይፈልግ ህዝብን መግደል ስለማይፈልግ ነው የታገሰው። አንተ በአንድ ቀን በመለስኩ በድሮን እንዳለ ይጨርሳቸዋል፣ እንዳለ ታርቃላችሁ። እና ዶክተር አብይ ሊፋለም ቢሉ እኮ ራሱ ይህን ያህል ጊዜ ሰልጥኖ በድሮና በምድር በእሳት የሰለጠነ እሳት ምነካ ተዋጊዎቹን ይዞ ነው ቢዋጋ ራሱ በሁለት ቀን ይጨርሳቸዋል። ካሞን ጋይስ በጣም ነው የምታሳዝኑ። እና ደግሞ ተገንጥለ አንተ ከእናት ሀገር ተገንጥለ ምን አይነት ደረጃ ላይ ሊደርስ ነው እንደዚህ አይነት ነገር የምታረጉት? ስልጣናችሁ ምን ረረተው የስልጣናችሁን ተጠቅማችሁ ህዝብ አታስጨርሱ። ልለምናችሁ በማርያም ተደምረ ሀገር መገንባት ሲገባ እገታቸውን ታግሎ ትላንት ታግሎ አጥቶ አሁን ከዶክተር አብይ ጋር ተስማምቶ እየሰራ እያያር አሁን ዛሬ የትግራይን ህዝብ እሳት ውስጥ እየከተትክ የትግራይ ህዝብ እንዲያልቅ ምታረግ የትግራይን ህዝብ እንደ አንተ ያንተን ሀብት ለመገንባት የትግራይን ህዝብ እንደ ገንዘብ የምትጠቀም አንተ ራብተኛ ደብረ ጽዮን ማን ነው የምትባል አንተ ሰውዬው አሁን በውጪ መገባለን ይሄን 50 እና $60 ብታገኘውን ገንዘብ አገኝተ አሁን በምን በጣም ነው የምታሳዝኑ። ኧረ ተደምረን ኦሮሚያ፣ ጉራጌ፣ ሀዲያ ምናምን ማለት አማራ ምናምን ትተን አንድ ላይ ተደምረን ሀገር እንገነባ። ኢትዮጵያ ትልቅ ሀገር ናት። ታሪክ ያለ ነገር ሰዎች ናት። ብዙ
ነጭን ቀጥቅጠን የሸኘን ሰዎች ነን። በዓለም ላይ የተከበረን ህዝቦች ነን። አንተ ዛሬ አሁን ከፋፍለ የግብፅን ተልዕኮ ለመፈጸም የምታደርገው ነገር ግብፅ እኮ ተጠቅማ የራሷ ነገር እየገነባች እኛን ለማደናቀፍ የምታደርገውን ነገር አንተ ተቀብለ የትግራይን ህዝብ አንተ እንደ ገንዘብ ትጠቀማለህ። ያንተን ስልጣን ለማስከበር አንተ የምታገኘውን አገኝተህ ህዝብ ታስጨርሳለህ። ትክክል አይደለም። አብይ ወደ አንተ የተመለሰ ቀን ግን ምቶ እንዳይመስልህ። አብይ እኮ አእምሮ ያለ ሰው ነው። ዝም ስላለ አሁን ራሱ ዝም ስላለ በውስጥ ምን እየሰራ እንደሆነ አታውቅም አንተ። ይሄን ገብቶ ነው የሚሆነው። ይሄን ተገበል ልትሆን ትችላለህ። ይሄን በድሮን ተቀበል ልትሆን ትችላለህ። አንተ ስልጣን በእጅ ተቀብለ ዛሬ የትግራይ ሀገር መሪ ነኝ ብለህ በራስህ ሰይመህ ያለምንም ፈቃድ ያለ ህዝብ ቮት ረብሻ ታደርጋለህ እና ህዝብና ህዝብ ታጋጫለህ። አንድ ሰው 100 ማትሞላ ህዝብ እና ዛሬ ይሄን ነው ለማለት የሚፈልገው። ብትተው ይሻላል እና ተደምረን ሀገርን እንገነባ። ለእኛ ለኢትዮጵያውያን መከፋፈል አያዋጣንም። ይህ መከፋፈል ነው በየሀገራችን ስደተኛ አድርጎን በሰው ሀገር እንደዚህ በሰው ሀገር እኮ አንተ ሂድ እየተባልክ እንደዚህ በግራ አይን እየታየ ነው የምትሰራው የምትኖረው። ስለዚህ እንተው፣ ይሄን ነገር ብንተው ይሻላል። ተመልሳችሁ ወደ እናታችሁ ሀገር ተመለሱ እና ማለት የምፈልገው ይሄን ነው። አመሰግናለሁ። ዩቲዩብን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሰላም።